ይሄ ምህረት አዋጅ ማስተካከያ አለው ኢቃማ ማውጣት ትችላላችሁ ብሎ ገንዘብ የሚጠይቅ ሰው ካለ እንዳትቀበሉ። ማስተካከያ የሚባል ነገር የለም። ጊዜ ይጨመራል ብሎ ደግሞ እናንተን የሚያታልል አለ፣ ደላላው አለ፣ ሌላውም አለ። እንዳትሰሙ። ጊዜው ለሁሉም የውጭ ሀገር ዜጎች 130 ሳውዲ ውስጥ የሚኖሩ የውጭ ሀገር ዜጎች አሉ፣ የተለያዩ ሀገራቶች እኩል ጊዜ ነው የተሰጠው። ስለዚህ ከኛ ለስፓስ የወሰደ መውጫ ቪዛ ያስመታ ሰው ጥሩ ነው። ትኬት ቆርጦ የተዘጋጀ ካለ ጥሩ ነው። ይሄንን ካላዘጋጀን ግን አስቸጋሪ ነው የሚሆነው። የሚቀረን 20 ቀን ነው። አሁን የዲኤንኤ ጉዳይ ተፈቷል፣ ተነጋግረናል ከሳውዲዎቹ ጋር። በዚህ ደረጃ የእናንተ እገዛ እንፈልጋለን። ስለዚህ በዛ መሰረት አሁንም እያስተናገድን ያለነው መጀመሪያ 2 ወር ደም የሰጡ ሰዎች አሉ። የሳውዲ ወር ደም እያለን ያለው 150 ሰው ላኩልን ነው። ዘህማ እንዳይፈጠር ልጆች የያዙ ሰዎች ባስማ ለማድረግ ዘህማ እንዳይፈጠር በፕሮግራም ላኩልን ነው። ስለዚህ እናንተ ማዳመጥ ያለባችሁ ህዝብ ነው። ህዝብ ደግሞ መንግስት መብራት አለበት። እኛ ምንላችሁ ልትሰሙን ይገባል። ነገ ማን ነው የሚሄደው? ነገ ከጠዋት ጀምሮ ከሱብሒ ሰላት ከሌሊቱ ፈጅር ሰዓት ጀምሮ እስከ ዓስር ሰላት አንድ ሽፍት ይሰራል። ከዛ ማታ ደግሞ ከስተራዊህ ሰላት በኋላ ከምሽቱ 9 ሰዓት በዚያ አቆጣጠር ወይም ደግሞ በእኛ 3 ሰዓት እስከ እኩለ ሌሊቱ 8 ሰዓት ወይም ደግሞ በፈረንጆች 2 ሰዓት ድረስ ይሰራል። በእነዚህ ጊዜ ፕሮግራም አውጥተንላችሁ ነው መሄድ ያለባችሁ። ስለዚህ ባካችሁ ሁላችንም ለማስተናገድ እንዲመቸን ዛሬ ሳንጨርስ አትሄዱ። እሺ፣ እናንተን ሳንጨርስ አንሄድም። እዚህ ያሉት የኔ ስራ ባልደረቦች ጨርሰው አስተናግዳችሁ ነው። ስትሄዱ ግን ስናስተናግዳችሁ እሁድ የተወሰነ ሰው 150 ሰው፣ ሰኞ 150 ሰው፣ ማክሰኞ 150 ሰው፣ ከ100 እስከ 150 እንደዚህ እያልን ነው መሄድ ያለብን። አሁን በዚህ አካሄድ ሁሉም የተመታለ ሰው ግር ብሎ አሚራ ኑራ ላይ ችግር ይፈጥራል። ችግሩ ደግሞ ለማን ነው የሚተርፈው? ለራሳችን ነው የሚተርፈው። እነዚህ የምንወዳቸው ምንሳሳላቸው ልጆች ሊሞቱብን ሊጎዱብን ይችላሉ። በዚህ መሃል የፖለቲካ ትርፍ ማግኘት የሚፈልግ አለ፣ ክራይ መሰብሰብ የሚፈልግ አካል አለ። የፈለገ አመለካከት ይኑረው። በኢትዮጵያዊነታችን በሀገር ጉዳይ አንድ ነን። እኛ አይተናል። ብሔር ብሔረሰቦች ኤምባሲው ሲጠራ 15000 ህዝብ ነው የመጣው፣ የሪያድ ህዝብ አይተናል። ይህ ህዝብ ትልቅ ህዝብ እንደሆነ አይተናል። እናንተን እናከብራቸዋለን። አሁንም በክፉ ቀን አንድ መሆን አለብን። እንዳልኳችሁ እኛ ለፌስቡክ ለሚዲያ አይደለም የምንሰራው፣ ለህሊናችን ነው የምንሰራው። ሁላችሁ ለእኛ እኩል ናችሁ። ያለምንም አድሎ ህዝባችንን ማገልገል የኛ ህገ መንግስታዊ ኃላፊነት አለብን። አንዳንዶቹ ፌስቡክ ይሄ ካሜራ ይዘው ይገቡና አሚራ ኑራ ላይ ሲያነሱ በካሜራ ይከታተላቸዋል። እንዳለ አካባቢው ካሜራ ነው፣ ውስጥም ውጭም። ስንት የተያዙ ሴቶች አሉ፣ ስንት የተያዙ ወንዶች አሉ። እነሱ ለምን እንደዚህ ያደርጋሉ ብትሏቸው የራሳቸውን ትርፍ ለማግኘት ምናልባት በተሳሳተ ተልዕኮ ውስጥ ሊሆኑ ይችላሉ። ግን ከዚህ የሚገኝ ትርፍ የለም፣ ኪሳራ ነው። እነዛ ልጆች ሲያዙ ለብሶ እባካችሁ አድኑን አውጡ፣ የዘመድ መዓት ነው የሚመጣው። እባካችሁ እናንተ የምንመክረው አይጠቅማችሁም፣ ስልካችሁን ለጥሩ ነገር መጠቀም አለብን የሚለው ብትወስዱ ጥሩ ነው። እህቴ ጠየቀችው ካርጎ 9 ብር ነው እንዴት ነው የምናደርገው ብላለች። እሱ ላይ እኛ ችግር ነው አይተናል። የካርጎ ባለቤቶችን ዛሬ ጠርተናቸዋል፣ እናወያያቸዋለን። ህዝባችንን እንዴት ማገዝ እንዳለባቸው፣ ምን ማድረግ እንዳለባቸው ከእነሱ ጋር እነጋግራለን። እኛ እያሰብን ያለነው እነዚህን ትምህርት ቤቶች ከሳውዲ መንግስት ጋር ሆነን ጥበቃ ባለው ሁኔታ የእኛን የትራንስፖርት ሰዎች፣ የካርጎ ሰዎች፣ የአየር መንገድ ሰዎች፣ የታክሲ ባለንብረቶች፣ የኮስተር ባለንብረቶች፣ የትምህርት ቤቱ መምህራን፣ ጉዳይ ፈጻሚዎችን እንደዚህ አይነት ቢጫና ይሄ ወንድሜ የለበሰው ወንድሜ ማነው
ወንድም የለበሰው ቢጫና ቀይ እውቅና እንሰጣቸዋለን። ከሳውዲ መንግስት ጋር የእነሱ ስማቸውን፣ ታርጋ ቁጥራቸውን፣ ኢቃማ ነንበራቸውን፣ የመኪና አይነታቸውን ፍቃድ እንዲያገኙ ሹርጣም እና ትራፊክ ፖሊስ እና ኢሚግሬሽን እውቅና እንዲሰጣቸው ለእነሱ እንሰጣለን። እያሰብን ያለነው እዚሁ ትምህርት ቤት ሁሉ ነገር አልቆ ሻንጣችሁ ተጭኖ እዚሁ ቦርዲንግ ፓስ ተጨርሶላችሁ ከአየር መንገድ ጋር እየተነጋገርን ነው። ከዚህ ግቢ ውስጥ ጨርሰን ሁሉ ነገር ወደ ኤርፖርት እንድትሄድ ነው ልናመቻች አሁን እቅድ ላይ ያወጣ ነው። ሁለቱም ግቢ እንጠቀማለን። ሁለቱም ግቢ እዚህም እዛኛውን ግቢ እንጠቀማለን። እኛ እያመቻቸን ያለነው እናንተን ለማገዝ እናንተን ለመርዳት በጣም ዝግጁ ነን። ማገልገል ክብር ነው። በኢትዮጵያዊነታችን እንኮራለን። ስለዚህ ከዚህ አንጻር ዘር፣ ሃይማኖት፣ ጾታ፣ ብሔር፣ ቋንቋ ሳለይ እናንተን ለማገልገል እኔም የሥራ ባልደረቦችን ኮሚኒቲው አዲሱ ኮሚኒቲ ቃል ገብተናል። ስለዚህ ቃላችን ወደ ኋላ አይመለስም ማለት ነው። በእኛ ስም የሚነግድ ሰው ካለ እባካችሁ አጋልጡ። በኤምባሲ ስም የሚነግድ ሰው ካለ አጋልጡ። በኮሚኒቲ ስም የሚነግድ ሰው ካለ አጋልጡ። ስለዚህ ከዚህ አንጻር የእናንተ ትዕግስት የእናንተ ምንድነው ጽናት እንፈልጋለን። እዚሁ ሁላችሁም ለማገልገል እንፈልጋለን። ይሄ ግርግር ለሌላ ይመቻል። የገበያ ግርግር ለሌላ ይመቻል። እንደዚህ አይነት ተቀላቅለን መሄድ አያስፈልግም። ነፍሰ ጡሮቹ፣ የታመሙት ህፃናት እንዴት መሄድ እንዳለባቸው አመቻችተን በክብር ባንዲራችን እያውለበለብን ከዚህ የተጫናችሁ እንድትሄድ ነው የምናደርገው። ስለዚህ የትራንስፖርት ጉዳይ ግራ እንዳይገባችሁ ብሏል። እነዚህ የለበሱ ወንድሞቻችን መንፉዓ ነሲብ በየቦታው ተዘጋጅቷል። እናንተን ለማገልገል ምንም እንዳታስቡ፣ በየሰፈሮቻችሁ ያስገባችኋል። ስትነሱም ፌስቡክ ላይ እንለጥፋለን። ነሲብ እነማን ናቸው ስልካቸውን በፌስቡክ እንገልጻለን። መንፉዓ እንደዚሁ እንገልጻለን። ፌስቡካችንን ተከታተሉ። ስለዚህ ኤምባሲው ለዚህ ሁሉ ቁጥሩ ለማይታወቅ ሰው ሁሉ ማገልገል ምን ያህል ከባድ እንደሆነ አስቡት። ኤምባሲ የለንም፣ አገር የለንም፣ መንግስት የለንም የሚሉ አካላቶች አሉ። ግን የእናንተ እገዛ እንፈልጋለን።